R.A. Dr. Dre, motherfucker. You know I'm mobbing with the D.O. double G. ካደረጋለሁ ኮሜንት ለጣፈልኝ ኮሜንት እጥፋለሁ ሼር ያረጋችሁ እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ ደግሞ በአዲስ ቪዲዮ መተናል። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ብታረጉኝ ደስ ይለኛል። ይመቻችሁ። ወገን መተናል። ድስት የሌለው ሽት ይዘናል። ዋው እንዴት ቻልክበት ጌትዬ! እንቁላሉ ይልሻል፣ ላውንደሪ ገብቶ ይተኩስልሻል፣ ቲማቲሙም ይመጣል፣ እሱም ሊበላው ባለው ነው ተባለ። በቲቲ ይሄንን በላ ነው ቀመሰ ነው የሚባለው። ቤተሰቦች ግፈኞች እኮ ናችሁ። ጆሲ ያትበላም ትላላችሁ። አሁን ይሄ ምግብ እንኳን እኛ በልተን ለራሱ ሲበቃል አይበቃውም። ለራሱ ይበቃል። እኔም በቃኝ። ከበላው ሼፍ ነው እግዚአብሔርን። ኧረ በስመ አብ ሼፍ ጠላው። ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር በመነገሩ ምንድነው ችግሩ? እንዴ ማዘር አለ እንዴ? በቃ እኔ አልፈልግም። እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። የሆነ የሚታያል ነገር አለ። በቃ እነዚህ በቃ አይሆንም ብለኛለች። አይሆንም ካለች እኔ ምንም ነገር አደርጋለሁ። ኧረ ጀለስ እናቴ ምናምን አለ። በቃ ፈርቷል። ተውት እንዴ ፈርቻለሁ ምናምን እስኪል ነው እንዴ የምትጠብቁት? እናቴ ምናምን የሆነ ነገር ታይቷታል አላለም? ይችላል ግን እግዚአብሔር ትችላለህ። በቃ ሰሪ ለእናቱ ተረት ብቻ ሆኖ ቀር አይደል? ሰው በስርዓት በህግ በአግባብ መስራት አይችልም። እዚህ ሀገር ግዳጅ ሆነባችሁ። በቃ ሪንግ ውስጥ ሰውን እየቆጠታችሁ ማስገባት። አሁን ቀላልና ሆይ ሆይ አልነው ገባ። እግዚአብሔር ይማር እንኳን ያለ ሰው የለም አላገጥንበት። አሁን ደግሞ መደበሪያ ስታጡ ይሄንን ሴዶን ካልገባ አይዞ በእግርህ ሰንዝር ከሩቅ አትጠጋው እንዴ። በእግሩ ሲሰነዝር እግሩ ጠቅልሎ ነው ሰውየው ቁልፍ አድርጎ ምን ከየትም እኮ አትወጣም። በቃ ከያዘ ሰውነትህን ቁልፍ ነው። ልጁ ፈርቷል። ተውት። ወይ ደግሞ እንጨት ሰጠን ከሩቅ እንደባብ ካልቀረጠለው ጆኒ ስር ገብተህ መውጣት ዘበት ነው እንዴ ዘበት ነው። ያን የሚያክል ሰው ያውን ተጠቅልሎ ነው ኩብሽሽ ሲል አያሳዝናችሁም? ኧረ ተውት ለእናቱ ይኑር። በቃ እንቶ ይኖርበት ስራውን ይስራበት። ሴዶ ሚሊዮን የሚያውቅ አይመስለኝም። አንድ ከ10 ያንሳል። ስለዚህ አንድ አልፈልግም አይነት ነገር ነው። እሱ የሚፈልገው ከዚህ በኋላ በቃ መቼም ማንም ሰው ማስታወቂያ አያሰራኝም። ስለዚህ ያለኝን እድል ተጠቅሜ ያማ እንደዛ አስበም ሊሆን ይችላል። ፋይት ተጠቀመዋለሁ። ልቀጥቀጥ። የመቀጥቀጫ ፕራይስ ግን 10 ሚሊዮን ብር ነው። ሴዶ ሚሊዮን ብራንድ ማጠፋው ከሆነ this is በቃ የሱን ካምፓኒ የሚያሽግበት ዋጋ ፕራይስ ነው። እስናት ለፋይቱ አይደለም የሚያወጣው ፕራይስ። Are you telling me that like fight ላይ ያደርግ ይችላል? ሴዶ I don't think he wants to fight. ኮንትራት ካፈረመ እኮ በቃ ኮንትራት ዝም ብሎ ወሬ ነው። ወሬ ብቻ ነው። ማስታወቂያውን እየሰራ ነው ማለት ነው። አይ ኮንትራቱን ቢፈርም ልጁ በቃ ጅል ነው አልደባደብም ሊል ይችላል። አይ ዶንት ሱ ማያመጣው ምክንያት የለም። ሌላ ምክንያት ፈጠን ማያመጣው ምክንያት የለም። በቃ I don't think እሱ መፈራረም የሚፈልግ እቺን ኤክስኪውዝ ተጠቅሞ ሃይፑን ተጠቅሞ የራሱ ፕሮሞሽን መስራት የሚፈልገው ያማን this is everybody knew it እኮ it's like ይሄ ካልተደባደበ ግን ዘንድሮ ጉዱ ነው። በግድ ወስደን ነው የምናስገባው ኬጅ ውስጥ። ሄሎ ማሪጌታ ይላል ታዳምጠው ምን ልታዘዝ? እኔ በጣም ነው የምወደው ግን በቃ እሱ ለኔ ቦታ የለውም። ግድ የለሽነት ነው ማለት ነው። እና ይሰጠዋ ማለት ምንድነው የሚሰጠው? ፈስ ነው። ኧረ እንደዛ አይደለም። እኔ እንዲወደኝ ማድረግ ነው የምፈልገው እንጂ ሌላ አይደለም። የምን አባቱ መለማመጥ ነው? መስጠት ነው እንጂ እንዴ። እኛ ጋር በተለያዩ ድምጾች አሉ መስጠት በቃ። ኧረ ግን እንደዚህ የሚያደርግ ሰው አለ? ብዙዎቹ እንግዲህ ተሳክቶላቸዋል። እኔ ስራ አይደል እንዴ? ለምን ትከራከረኛለሽ? በተለያዩ ድምጾች አሉ። ለምሳሌ እኛ ጋር ጭራሽ የተሳካላቸው ማለት እኛ ጋር ማለት ነው። ወይኔ እሺ ስንት ነው ዋጋቸው? እሺ ስንት ነው? ፉስ 500 ብር፣ ፖፕ 1000 ብር። እንዴ ምንድነው ልዩነቱ? ልዩነት አለው እንዴ? አይሰማም። አይኔ ፉስ አይሰማም እኮ ከሆነ አይቀርማ የሚሰማው ነው። በቃ ፖፕ ይሆና በቃ በፖፕ ይሆንልሽ። አዎ በቃ በፖፕ ፎቶውንና እንትን ብር ላኪልኝ። እኔ በፖፕ አሁን ሰጥቷለሁ። በቃ እየከነፈ ነው የሚመጣው። እሺ እግርሽ ላይ እንደዚህ ማለት ነው።
ፎቶ ላኪለት በፑፕ ይሰጠዋል። አሁን ኧረ ላሽ የአርሰናል ደጋፊ አማች ስታገኝ የኔ ልጅ እንዴት ነሽ? ደህና ነሽ? ደህና ነው ወይ? እንዴት ነህ? ደህና ነሽ? ያው የአርሰናል ደጋፊ ነው እንዴ? በስመ አብ ከጸባይ ከመልክ ብታይ ደግሞ እነሱ ታማኝ ናቸው ብታይ። ኧረ በስመ አብ አፈርሽው በእንግዲህ ጠበቅ አድርገሽ ያዥው። እሺ የኔ ልጅ በስመ አብ ገባ አርሰናልኛ ገባ በለው። አቦ እንዲህ አይነት አማች ይስጣችሁ ብቻ ሳይሆን ለኔ ሚስጠኝ ሴጣንን በቀላሉ ማግኘት ትችላለህ። በቃ ማግኘት አለብኝ ሴጣን። ኧረ ተው አሁን ፌስ ሴጣን እንዴት ላድርግ አልኩት። እሺ እኔ በቃ እዚህ ዓለም ላይ ዝም ብሎ እንደ የትኛውም በልቶ ጠጥቶ ተኝቶ ተነስቶ መኖር ምቾት አይሰጠኝም። በቃ ከባድ ነው። ከዛ ሴጣን ጋር አለመኖርን ነው የምፈልገው። ሰው ሴጣን ጋር ሄድክ? ከቆይ ከዛም በኋላ ሊት ዝም ብለው ገደል ወንዝ ያለበት አካባቢ 9 ሰዓት ላይ ተነስተ ሄደ እንትን ብትለው ይገለጥልሃል አለ። ኦኬ አፍተር ዲስ ቤት መጥቼ ቁጭ ያልኩ እንቅልፍ እምቢ ብሎኛል። 8 ሰዓት ከ40 ምናምን ማለት 20 ጉዳይ ምናምን ነው ለ9 ሰዓት ሳይ እንቅልፍ እምቢ ብሎ ያን ሰይጣን እጄ ለምን አልፈልገው ብሎ ወጣ ብዬ ወጣው። የሆነ ገደላማ ቦታ አለ። ፏፏቴ ትልቅ ፏፏቴ ነው። ጫካ ነው። ጭር ያለ ነው። መጣው ሰው ያለበት ሳክስ ከባድ ደረጃ ላይ ደርሷል። ገጽታዋን ስታዞር የሚፈጠር ነገር እንደሆነ አውቄዋለሁ። እሱ ከዛ ጨለማ ህዝቡ እንደሚያስበው እንዳልሆነ አብዛኛው ሰው እንደሚያስበው እንዳልሆነ አውቄያለሁ። ስለዚህ አሮን ኬር ባይሆን እንስሶች ይመጣሉ ምናምን፣ እንስሳም አይመጣም አውቃለሁ። ጅብ ብትመጣ ነው ጅብ ሃይ ትላለች። ቀላል ሲምፕል እንስሳ ነች። ከዛ ሄድኩኝ ወንዝ ሄድኩኝ ቁጭ አልኩኝ። there is nothing ፍጹም ዝምታ። ሴጣን የለም እንዴ? የለም በቃ ምንም አልፈራህም? ቆይ አይ ፍራቻለ ቢመጣ እኔ ማውራት ነው የፈለግኩ ያለው። ከፈለገ የፈለገው አድርጎ ይሄድ ጉዳዩ ነው። ሪስክ ወስጃለሁ። ላይፍን አንደርስታንድ ለማድረግ ራሴን ሰጥቻለሁ። ህይወትን አንደርስታንድ ለማድረግ አቤት ጭንቅላት አፍተርስ ውስጤ ይሰጋል። ቁጭ አልኩኝ። የተወሰነ ደቂቃ ተቀመጥኩ። የተፈጠረ ነገር የለም። እሺ ልብስ አውልቄ ልግባ ውሃ ውስጥ። ልብስ አውልቄ ፏፏቴ ነው፣ ክረምት ነው፣ በጣም ብዙ ነው ውሃው ራሱ። ገባው ትልቅ ፏፏቴ ቪዲዮ አሳያለሁ። ገባውና ሰይጣን መጣ። ገባን ተለኝ የሆነ ነገር የሆነ ቀንድ ያለው ጭራ ያለው ያዘኝ። በቃ እያወቅኩ መጡ። ውሃ ውስጥ እያለ ውሃ ውስጥ ስገባ ማለት እሺ፣ ትንሽ የፍራቻውም ይሄ ማህበረሰቡ ሰይጣን ቀንድ አለው እንዲህ ያለው ትልቅ ረጃጅም ጥፍር ያለው ምናምን ይሄ ፒክቸር አለ አምሮዬ ውስጥና ውሃ ውስጥ እንደገባው ቅዝቃዜውም ሌላ ስቴት ላይ ውሃ ይወስድ የለ ጨለማ ነው፣ የሆነ ኮንፊውዥን አለ ውስጥና በቃ እኔ በህይወቴ ላይ ፈርቼ ማላቀውን ያህል ፈራው። ህይወቴ ተረበሸች። በቃ ይምሬ ነው። ያንን ፒክቸር አየሁ ነው ወጣው ከውሃ ውስጥ። እሺ ውሃ ውስጥ ስገባ ነው የሚመጣ ሰይጣን። ከዛ ወጣው ፈራው። ተመልሶ መግባትን ፈራው። ወይኔ እንዴት ነው ወደ ቤትስ የሚሄደው? ወይኔ ተያዝኩ እኮ ታሰርኩ። አእምሮዬ ውስጥ ድንጋይ ላይ ቁጭ አልኩ። ፈራው በቃ ላብድ። ምን አይነት ብሮድካስት ነው ይሄ ደግሞ? በዚህ ልክ ሳክስ አይደብርም? እና የዛሬ ቪዲዮአችን ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቀጣይ በሌላ